ዛሬ በሰው ሰራሽ አስተውሎት ወይም ኤአይ የተፈጠሩ ምስሎች፣ ድምጾችና ቪዲዮዎች በፍጥነት እየተስፋፉ ነው። እነዚህ ቴክኖሎጂዎች ለትምህርት፣ ለፈጠራና ለመዝናኛ ብዙ ጥቅሞች ቢያቀርቡም አንዳንድ ጊዜ ግን አሳሳች ወይም ሐሰተኛ መረጃም ለማሰራጨት ሰዎች ሊጠቀሙባቸው ይችላሉ። በተለይ የኤአይ ምስሎችና ቪዲዮዎች ከእውነተኛ ይዘቶች ጋር በጣም ተመሳሳይ ሊሆኑ ስለሚችሉ መለየት ሊያስቸግር ይችላል። በአንዳንድ ሁኔታዎች ያልተፈጠሩ ክስተቶችን እውነት እንደሆኑ ለማሳየት ወይም የሰዎችን አመለካከት ለመቀየር ሊጠቀሙባቸው ይችላሉ። ታዲያ አንድ ምስል ወይም ቪዲዮ በኤአይ የተፈጠረ መሆኑን እንዴት ማወቅ እንችላለን? በመጀመሪያ ይዘቱን በጥንቃቄ መመልከት። ያልተለመዱ የፊት ገጽታዎች፣ የእጅ ቅርጾች፣ የብርሃንና የጥላ አለመመጣጠን ወይም በቪዲዮ ውስጥ የከንፈርና የድምፅ አለመጣጣም የኤአይ ይዘት ምልክት ሊሆን ይችላል። በመቀጠል የመረጃውን ምንጭ ማረጋገጥ። ይዘቱ ከታማኝ ምንጭ መጣ ወይስ ከማይታወቅ መለያ የሚለውን ይመልከቱ። እንዲሁም ለማጣራት የሚረዱ መሳሪያዎችን መጠቀም ይችላሉ። ከነዚህ ውስጥ ዲፕዌር አንዱ ነው። ይህ መሳሪያ ቪዲዮዎችን በመመርመር በኤአይ የተቀነባበሩ ይዘቶችን ለመለየት ይረዳል። ለመጠቀምም በመጀመሪያ ወደ ድረ ገጹ ይግቡ። ከዚያም ማጣራት የሚፈልጉትን ቪዲዮ ወይንም ፋይል ይጫኑ። መሳሪያው ፍተሻ ካደረገ በኋላ ይዘቱ በኤአይ የተፈጠረ ወይም የተቀነባበረ ሊሆን የሚችል መሆኑን የሚያሳይ መረጃን ይሰጠናል። ነገር ግን አንድ መሳሪያ ላይ ብቻ መደገፍ የለብንም። የመረጃውን ምንጭ መመርመር፣ ከሌሎች ታማኝ ምንጮች ጋር ማነጻጸር እና በጥንቃቄ ማሰብ ሁል ጊዜ አስፈላጊ ነው። ልብ ይበሉ፣ በኤአይ የተፈጠረ ይዘት መኖሩ ብቻ ችግር አይደለም። ችግሩ እውነታን ለማሳሳት የተጠቀምንበት እንደሆነ ነው።